ሰላም እንዴት ናችሁ? ደህና ናችሁ? አይ ጋይስ አላችሁ በወርቀና በነዝራ ዛሬ ዋው የሚያስበል እጅ የሚያስቆረጥም እንዲ በቃ እንጃ መደበጣችሁ እጅ የሚያስቆረጥም ትላላችሁ። ወይኔ እኮ ለምን እንደምላችሁ የሌለ ባለሙያ ነኝ። ገባችኋል? እና እኔ ሙያን እያካፈልኳችሁ አንድ ምንድነው ሰብስክራይብ አይጨምር በሉ። አሁን 1000 ያለላችሁ 5000 በቃ ደግሞ 5000 ያስገቡኝ። 500 ወለል ነበር ትቻለሁ። 5000 ያስገቡኝ። እንዴ ትቀልዳላችሁ እንዴ? እኔ እንደዚህ ለፍቼ ደክሜ በዚህ ሙቀት አስባችሁታል? እነዚህ ለእናንተ ማለት ነው። እንደዚህ አድርጌ ሳመጣላችሁ እናንተ ደግሞ ምን አለበት እስኪ የምር አበረታቱኝ። ሰብስክራይብ አድርጉኝ። ሰብስክራይቤን 500 አስገቡልኝ። እሺ 500 አስገቡልኝ። 1000 አይደላችሁም። ከዛ በኋላ ያለውን ደግሞ አብራና ያለን እንደ እግዚአብሔር ፍቃድ ማለት ነው። እና እዚህ ጋር አጥቤ እኔ ፍሬሹን ነው የምገዛው። ፍሬሹን ገዝቼ ቀንጥሽው አጥቤ ከዛ እዚህ ጋር ገንፈል አረኳያቱ። እዚህ ጋር ቲማቲም፣ ኩዝበራ፣ ብንዶንስ ተከትፎ እየተዘጋጀ ማለት ነው። ናና ካላችሁ ናና ተደርጎ አላዘጋጅቼ ማለት ነው። እዚህ ጋር ደግሞ ቅመም ሁሉም ቅመሞች አሉኝ ቤት ውስጥ ያለኝ ቅመም በቃ ሁሉም የምጠቀማቸው ቅመሞች ማለት ነው። እርድ ብቻ ነው ያልጨመርኩበት። ሁሉንም ቅመም ጨምሬያለሁ። እዚህ ጋር ነጭ ሽንኩርት ጨምሬያለሁ። ገብስ ሮማን የማይቀር ነው። ገብስ ሮማን እዚህ ጋር ገብስ ሮማን የጨመርኩ ነው። የምትፈልጉትን አይደል መጨመር ትችላላችሁ። በብዛት የምፈልጋለ ትንሽ የምፈልጋለ። እዚህ ጋር ዘይቱን ግድ ነው። እሱም በዛ ተብሎ መጨመር አለበት። በትንሹ ምናምን አይደለም እና በስቶ መጨመር አለበት እላችኋለሁ ውዶቼ። አያችሁ ዘይቱን ጨምራላችሁ። ከዛ ታዋዩዱታላችሁ ማለት ነው። ሽንኩርትም ይጨመራል እዚህ ጋር የሎሚ ጭማቂ። ከዛ ታዋዩዱታላችሁ በደንብ በእጃችሁ ማለት ነው። አይታችሁት ከአንተን እንድላችሁ። ከዛ ሽንኩርት ደግሞ በቀጫጭኑ በደንብ ድቅቅ አርጋችሁ ከትፋችሁ። ሽንኩርትን በጣም ነው የሚያጣፍጠው። አንዳንድ ሰው በስጋ ነው መስራት የሚወደው። ከስጋ ወረድ ደግሞ ያተክልቶ ነው ደስ የሚለው። እንደዚህ በቲማቲም የሚሰራው ማለት ነው። እሱ ደስ ይላል እና እላችኋለሁ ውዶቼ፣ ማሮቼ፣ ቅመሞቼ እና ለምሰጡኝ ኮሜንት ለምሰጡኝ አስተያየት ደግሞ አመሰግናለሁ። እሺ ሳላመሰግናችሁ አላልፍም። የኔ ብርታቶች አማርኛ ራሱ ጠፍቶብኛል ዛሬ እና እንደዛ አድርጌ አዋህድኩት በደብ። እናንተ ሹፊ አማርኛ የጠፋብኝ ነው እንዴ? ሹል ምሽክለ ማፊ አማሪክ ከላም ለአረቢ እና ማለት ነው። እዚህ ጋር ያካፈልኩ ነው። ባዶ የምንሰራ ነበርና ባዶ የሚጠቀለል አለ። እሱም ባዶ ጠቅልዬው አድርጌው እላችኋለሁ። እና ይሄ ደግሞ ሽንኩርት ማይበላ ሰው አለ። ለዛ ነው እንትኑን ያካፈልኩት። ያኛውን ለብቻ ይሄኛውን ለብቻ ለመስራት ማለት ነው። እና እንደዛ አድርጌ አንድ ላይ በደንብ ታዋህዱትና በቃ ከዛ ወረቀቱን ታዘጋጃላችሁ። የተጠቀለለው ቅድም የቀቀላችሁት ማለት ነው። ገንፈል መቀቀል ስላችሁ ብዙም አይደለም፣ ምክንያቱም በደንብ ከበሰለ ደግሞ ሻይላችሁ ይበጣጣስባችኋል። እንደዚህ አድርጋችሁ አያችሁ። ይሄው የተዘጋጀው ማለት ነው። የተዘጋጀው እንዲህ ነው። ከዛ እንደዚህ ታደርጉና ሲጠቀለል አያችሁት። በወረቀትም የተጠቀለለ ይሄ የኪስ ለሃም አለ፣ በሱ ይቻላል። ሲጠር በሱ ነው የምጠቀለለው። በጣም ነው መሆንላት የምር። እኔ ግን አይሆንልኝም። በጣም ነው የሚከብደው ማለት ነው። እና እንደዛ ታደርጉና ተለላሽ እንደዚህ ጠቅልላያችሁት። በደንብ ጠቅልሎት እንትን ካላችሁ ይፈታል በኋላ ስትጥዱት ማለት ነው። በደንብ ካልተጠቀለለ ካልጠነከረ በኋላ ስትጥዱት ማለት ነው ውሃው ሲንተከተክ እንትን ይልባችኋል። ይፈታና እንዳለ ሩዙ ይራገፍባችኋል። በደንብ ካልተቀላላችሁ በደንብ መያዝ አለበት ጠንክሮ ማለት ነው፣ እንዳይፈታ በውሃ አይደል ምጣደው። ለዛ እንደዚህ ተጠቀልላላችሁ። ከዛ
በርበሬ ከማበዛባችሁ ከዛ ቲማቲም ትፈጫላችሁ ከፈለጋችሁ። ካልፈለጋችሁ ደግሞ ሳልሳውን ትበጠብጣላችሁ። ብጥብጥ እና ሳልሳ ብቻ ማጂ አርጋችሁ እንትን ትላላችሁ። ትበጠብጡና ከላይ ጨምራላችሁ። ወይ ደግሞ ፍሬሽ ቲማቲም ትፈጩና በፍሬሽ ቲማቲም ታደርጋላችሁ ማለት ነውና እንደዚህ ያርጋችሁ ጠቅለላችሁ ጨርሳችሁ ደራችሁ። ከስር ድስታችሁ ላይ ቲማቲም በአራት ማዕዘን ክብ ክቡን ቆርጣችሁ ቲማቲም አድርጉበት። ከዛ ድንች ላጦና ድንች አድርጉበት። ከዛ ምክንያቱም ቢቃጠልም ታች ድንቹንና ቲማቲሙን ነው እንጂ እንትኑን አይዝባችሁ። ይሄ ወረቀቱና ይሄ ቀጠሉን አያቃጥልባችሁ ማለት ነው። በእኛ ቋንቋ ምንድነው የሚባለው? ይሄንን ወረቀነብ ማለት ነው። በእኛ ቋንቋ ምንድነው የሚባለው? አለ ወይስ የለም? አስቀምጡልኝ ኮሜንት ላይ። አለ የለም? ኢትዮጵያ ውስጥ ጅረሞ እንጅሩ። እሺ እና አስቀምጡልኝ። አያችሁት? እና ችን ትመስላለች። ችን ትመስላለች ስላችኋለሁ። ደከመኝ። ቁም እያወራችሁ ነው። ስራ እንዲወልኩ ስራ ስለዋልኩ ደከመኝ የምር። እና እንደዚህ ታደርጉና ጠቅልዬ ጨርሼ። በነገራችን ላይ በዚህ አጋጣሚ ይሄን ቪዲዮ የምትከታተሉ ሁሉ ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት እንዳይረሳ። በዚሁ ደግሞ አዳዲስ ልጆች በተቻላችሁ አቅም በሰው ነገር አትምጡ። መስራታችሁ እስካልቀረ ማለት ነው። በተለይ ግሩፕ ላይ በጣም ለፍታችሁ ሰዓታችሁን መስዋዕት አድርጋችሁ እንቅልፋታችሁ ሰርታችሁ በሰው ቪዲዮ አትስሩ። በራሳችሁ ነገር ነው። የምር ነገ ላይ ዋጋ ያስከፍላችኋል። እና መጀመሪያ ከአዋቂዎቹ ከኛ በላይ ካሉት እንትን በሉ፣ አጣሩ። የምር በራሳችሁ ነገር ነው። ስንት ነገር አለ የምትሰሩ፣ በጨዋታ በወሬም በቀልድም በምንም በራሳችሁ የሆነ ነገር ነው። እና ይኸውላችሁ እዚህ ጋር ደግሞ እንደዚህ ደርድሬው አያችሁ ከላይ። ከዛ ዘይቱን አሁንም ድጋሚ ያፈሰስኩበት ለስልሶ እንዲያምር ማለት ነው። በጣም ነው የሚያሳምረውና ዘይቱን ነው ደግሞ የጨመርኩበት ማለት ነው። ከዛ ይኸው ሳልሳይትም የፈጨውትን ጨመርኩ። አያችሁት? ከለር ይሰጣችኋል። ከዛ ገዝዲር አለኩኝ። በእኛም ስልቫና አረኩኝና ከዛ ሲንተከተክ እንዳይበታተንባችሁ ይኸው በድስቱ እኩል የሆነ ሳህን ታመጣላችሁ፣ ትጫኑበታላችሁ። ተቀድና ድስት ትጥዳላችሁ። አንድ 10 ደቂቃ ሲንተከተክ እሳቱን ቀንሳችሁ ቁጭ ታደርጋላችሁ ማለት ነው።